ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ካለ በኋላ ቀጥሎ መጽሐፍ ቅዱስ ምን አለ? በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ለካ ዲያብሎስ የሚፈልገው የሚጨነቅ ሰው ነው። አንተ ለካ ዲያብሎስ ጭንቀቱን የሚያስጨንቀውን በእግዚአብሔር ላይ ያልጣለ ሰው ነው። ቀጥሎ ዲያብሎስ እንደሚያገሳ አንበሳ የሚዞረው ለምን? ይኸው መጽሐፍ ቅዱስ እርሱ ስለናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉ። ቀጥሎስ ዲያብሎስ እየዞረ ነው። ማንን? የሚያስጨንቀውን የማይጥለውን ሰው። ትልቅ ሚስጥር ልንገራችሁ። ዲያብሎስ የማይገኝበት ስፍራ፣ መቼም የማይታይበት ስፍራ፣ ዝር የማይልበት ስፍራ እረፍት ይባላል። የሚያስጨንቅን ሁሉ በእግዚአብሔር ላይ ምጥል ከሆነ የእረፍት ቦታ ዲያብሎስ መምጣት አይችልም። እግዚአብሔር ከምንም ነገር አስቀድሞ ሊሰጥ የሚፈልገው እረፍት ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። ሁልጊዜ እግዚአብሔር ነገሮችን ከማድረጉ በፊት ኢየሱስ 2 ዓሣና 5 እንጀራን ከማብዛቱ ራሱ በፊት ሳር ላይ እንዲቀመጡ አድርጋቸው ይላል። መጀመሪያ እረፍት ነው የሚሰጥ። እኛ ምን ጠብቀው? ዲያብሎስ ከሄደ በኋላ አርፋለሁ። እግዚአብሔርስ ጠላት እያለ እረፍ። የዛን ሰዓት ዲያብሎስ ጥሎ ይሄዳል። አንደኛ ሳሙኤል ምዕራፍ 16 ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ ምን ይል ነበረ? ይመታ ነበር። ሳኦልንም ደስ ያሰኘው ያሳርፈውም ነበር። ከዛስ ክፉ መንፈስም ከርሱ ብዙ ጊዜ እኛ የምናስበው እነዚህን አገለባብጠን ነው። ክፉ መንፈስ ራቀለት፣ የዛን ጊዜ አረፈ። መጀመሪያ የመጣው እረፍቱ መዝሙሩን እየሰማ የተቀባን አምልኮ እየሰማ ሳኦል ንጉስ ነው፣ እኔና እናንተ ከሳኦልም የተሻለ ኤርፎናችንን አድርገን ያንን አምልኮ እያደመጠን ደስ ሲልህና ስተርፍ ክፉ መንፈስ ጥሎ ይሄዳል። እኛም ይመስለን ክፉ መንፈስ ሄደ፣ ከዛ አረፈ። መጽሐፍ ቅዱስ ግን ያለው አረፈ፣ ከዛ ክፉ መንፈስ ጥሎ ሄደ።